አይነት ችግር ከሌለበት ሬሳው ወደ ሀገር የሚላከው። ኦኬ ፖሊስ አይደለም የሚያነሳው ማለት ነው ሬሳውን ፖሊስ ያነሳል። ፖሊስ አንስቶ ወዴት ነው የሚወስደው? ቀጥታ ወደ ሆስፒታል ይወስደዋል። ሬሳ ምርመራ ክፍል ማለት ነው። ኦኬ ዶክተሮች ሬሳውን አይተው ከመረመሩ በኋላ ሪፖርት ከእንደገና ለማን ይጽፋሉ? ለፖሊስ ይጽፋሉ። ያንን የፖሊስ ሪፖርት ይዞ ቀጥታ ያው ወደ ልጅቷ ኤምባሲ ይመጣል። ሪፖርቱን ለኤምባሲ ይሰጣሉ። ምንም አይነት ችግር ከሌለበት። ኦኬ እንዴ የአሻራ ምርመራ ተደርገው አብሮ የአሻራ ምርመራ ሁሉ ነገር ይደረጋል። አሻራ ምርመራ ተደርጎ አብሮ ይላካል ወይስ የሆስፒታል ብቻ? ኦኬ አብሮ ይላካል። ሁሉ ነገር አብሮ ይላካል። ማንም አይነካውም። ሬሳው የተገኘበት ቦታ ላይ እነሱ እስኪመጡ ድረስ ማንም አይነካው። እነሱ የነሱ ሰው ነው የሚያነሳው። ስለዚህ አሻራ ምርመራ ተደርጎ አብሮ ካልተላከ ችግር አለበት እያልክ ነው? አሻራ ካልተመረመረ የሆስፒታሉ ሪፖርት የተመረመረችበት ሆስፒታል ሪፖርት ተያይዞ ነው ለኢትዮጵያ ውጭ ጉዳይ ሚኒስቴር የሚላከው። ራሱ ሁሉ ዶክሜንቷ የሆነው ነገር ሁሉ ከዜሮ ጀምሮ የተደረገው ነገር ሁሉ ተያይዞ ለኢትዮጵያ መንግስት ይላካል። የኢትዮጵያ መንግስት አይቀበልም ያንን ካላየ። የልጅቷ ሪፖርት ከሌለ ቪዲዮ ብቻ ነው? ቪዲዮ ይላካል፣ ፎቶ ይላካል ወይስ ዝም ብሎ በጽሁፍ ብቻ ነው የሚላከው? የሆስፒታሉ ሪፖርት ነው የሚላከው። ቪዲዮማ አይላክም። ቪዲዮን ማን ያውቃል? እነሱም ላያውቁት ይችላሉ። ማለት ቪዲዮ ለምሳሌ ማለት እኔ አሁን በእኛ ሀገር ምርመራ ፖሊስ ያገኘን በሙሉ ወይም ራሷን ካጠፋች እንዳያጠፋች ፎቶ ያነሳል፣ ቪዲዮ ሪከርድ ያደርጋል፣ ምርመራ ያደርጋል። ከተጠረጠረ ደግሞ እዛ አካባቢ ያሉ ሰዎችን እንኳን አሻራ ያነሳል። እንደዚህ አይነቶች ሁሉ ምርመራ ተደርጎ ውጤት ይሰጣል። እና እነኚህ ሁሉ አይደረጉም ማለት ነው በዛ ሀገር? ይደረጋሉ ሁሉ። አሁን አንተ ያልካቸው ነገሮች ሁሉ አጠራጣሪ ነገር ካለው ራሱ ሬሳ አስክሬኑ ላይ የሚያጠራጥራቸው ነገር ካለ አሁን እየተባለ ያለው በሰው እጅ የተገደለች መሆኑን የሚያረጋግጥ ነገር ካለ ሬሳ ሁሉ ላይላክ ይችላል። እንትኑ እስኪጠናቀቅ ድረስ ምርመራው እስኪጠናቀቅ ድረስ። ኦኬ ሬሳ ደግሞ ስላክ ኤምባሲ ነው በኤምባሲ ስም ነው የሚላከው በወኪሉ ስም ነው የሚላከው? መጀመሪያ ኤምባሲ የልጅቷ ቤተሰቦች እንትን ደብዳቤ ይጽፋሉ ለኤምባሲ ወይንም እዚህ ሀገር ለሚኖር ሰው ወኪል አድርገው የሬሳውን ጉዳይ የሚያስፈጽምላት ማለት ነው። ለተላከለት ሰውዬ ለኤምባሲው ደብዳቤ ጽፈው ከውጭ ጉዳይ ሚኒስቴር ውክልና ከሰጡት ኤምባሲው ጉዳዩን ያስፈጽማል። ግን ሰው ካላት እዚህ ደግሞ እዚህ የሚያስፈጽምላትን ሰው ወክለው ስለ ሬሳዋ ጉዳይ ሊከታተል የሚችል ሰው ማድረግ ይችላሉ። ከኢትዮጵያ ነው ቤተሰቦቿ ይሄንን ውክልና የሚሰጡ። ይሄ ካልተደረገ ምናልባት አንዳንድ ጊዜ ወንድም ቤተሰብ የሌላቸው ብዙ ሰዎች አሉ እና ኃላፊነቱን ኤምባሲ ወስዶ ይህንንም ጉዳይ የሚያስጨርስበት ሂደት አለ። አይ እኔ የጠየቅኩበት ምክንያት ስለሚያውቀው ነው። እና እኔ ጋር የደረሱት ደብዳቤዎች እኔ ጋር ያሉት አሁን የፖሊስ አሹራ አልደረሰም አልተደረገም። እና የተወሰኑ ደብዳቤዎች ሰላማዊ ሞት ነው የሞተች ምናምን የሚል የሆስፒታልም አንልም የግል ነው ሊሆን የሚችለው ብለን ስለምናስብ ነው እንደዚህ የጠየቅኩህ። የተወሰኑ መረጃዎች ያንን ኤምባሲ ነው የጻፈው እኮ የጻፈው ራሱ ኤምባሲ ነው የጻፈው እንጂ የፖሊስም አይደለም የዶክተርም አይደለም። እና ደግሞ ሮቤል እናንተ የማታውቁት ልጅቷ ሳትሆን በልጅቷ ስም ነው አይደለም የተላከልኝ፣ ትኬት የተቆረጠው በሌላ ሰው ስም ነው። ለዚህ ነው እኛ ሰዎቹ ውክል ያስቀመጡ ሰዎች እያሉ ሌላ ሰው ነው የላከውና ይሄን በዚሁ እንድትረዱ
እኔ በነገራችን ላይ አንድ መሐመድ እስቲ እንዴት ነው እስቲ አንድ ጊዜ መሐመድ አሁን ውክልና ለተሰጠው ዱባይ ሀገር ለሆነች ልጅ ነው ግን እዛ ላይ ሌላ ሰው ኤምባሲ ውስጥ ምሰራ ነው በሱ ስም ነው የተላከው እንዴት ነው እንደዚህ ይሆናል ሁለተኛ የፖሊስ ምርመራ ውጤት የዶክተር ምርመራ ውጤት አልወጣም ከዛ ውጪ ነው የተላከው በራሷ በድንገተኛ ህመም ነው ምናምን ብሎ መሰለኝ የጻፉት እንግዲህ ያንን ደብዳቤ ተቀበሉ ሰዎች ናቸው ነው የሚለው ፒስ ዴዝ ነው የሚለው ሰላማዊ ሞት ይላል ሰላማዊ ሞት የሚባል ነገር አለ እንደዛ ነው ይሄ እንዴት ነው የምታየው መሐመድ ይሄንን ለማረጋገጥ አሁን አንዳንዴ እንደዚህ አስክሬን ለመላክ እዚህ ሀገር ያሉ ልጆች የምታውቋቸው ብዙ አይችሉም ሂደቱን ለማስፈጸም አይችሉም ይህንን ሀሳብ እንትናቸውን ኤምባሲ ወስዶ ነው ኃላፊነቱን ወስዶ ሬሳብ የሚያስጭነው ኤምባሲ ነው ብዙ ጊዜ የተለመደው እንደዛ ነው ልጅቷ ራሷ አትልክ ውክልና የወሰደች ልጅ በሷ ስም አይላክም ውክልና እሷ ተወስድና እዚህ ደግሞ እሷ ለማን ትሰጣለች ለኤምባሲ ፒአርኦ ጉዳዩን ለሚያስፈጽሙ ሰዎች ኃላፊነቱን ትሰጣቸዋለች አሁን ትልቁ ነገር ኢንፎርሜሽን ለማግኘት መጀመሪያ እቺን ልጅ ማግኘት አለበት እቺ አሁን ውክልና ተቀበልኩ የምትለው እሷ ጠፋችብና እሷ መረጃ አሰጥም አሁን ይኸው እዚህ ጋር እሷ መረጃ አሰጥም ለልስት እሷ ያለች ሁለት ሬሳ ስለነበረ አንቺ ከምትለፊ ዱባይ ከምትጂ እኔ ሁለቱንም ቆርጬ ልምጣ ትኬት ብሎኝ ነው የምትለኝ እንደዛ ነው የቆት ማን ነው እንደዛ ምላት ትኬት የቆረጠው ኤምባሲ ውስጥ የሚሰራ ሰው ሁለት ሬሳዎች ስለተላኩ እኔ ለሷ ማሄድ ስላለብኝ እናንተ ወጪ አውጥታችሁ ከምትሄዱ እኔ ሄጄ ሁለቱን ቆርጬ ልምጣ ብሎኝ ነው ቆርጦ የመጣ የሚል መልስ ነው ሰጥቼ ኦኬ ንብረቷስ ንብረት ለምንድነው ስልክ የሷ ስልክ የሟቿ ስልክ ለምንድነው ያልተላከ ስልኩ እናስገባልኝ ኦሮ ሲፈንገልች ቀጥል አታቆም ጉዳታ ቀጥል ኦሮ ያ ይሰማል ቀጥል ይሰማል ያውላችሁ ለው ምን ያህል መረጃው አለ ካንተው ሰው የተሻሉ ደግሞ ትንሽ ፍንጭ የሚያውቁ አሁን እሱ ማሜ ያለኝ ባጭሩ አሁን ሆስፒታል ልጅቷ ስትመረመር አስክሬኗ ሲመረመር አጠገቧ ሆስፒታል ልጅቷ እስቲ ሙይትልትን አጠገቧ ማን ነበረ ብሎ ስለምን እንዳሉ እኔ ያልኩት ላይቭ ላይ አንድ ልጅ ብቻ ራሷን አላጠፋችም ብላ አለች የስለ ማሜ ደግሞ ልጅቷ ራሷን አጠፋች የሚል ዶክተሯ በአፏ ለልጅቷ አትናገርም ራሷን ካላጠፋች ቀጥታ በሰው ከሆነ የጠፋችው ከሆስፒታል የሚወጣው መረጃ ቀጥታ ወደ ፖሊስ ጣቢያ ነው የሚሄደው ለልጅቷ እንደዚህ እንደቀላል የሚወራ ነገር አይደለም የሚል ነው ነገር ስለዚህ እሱ ጉዳዩን ትንሽ እንዲረዳው ከኛ በተሻለ ደግሞ ሲፈን ከምታውቀው አንፃር የሆነ ነገር ብታብራራ ይመቸኛል ኦኬ ሲፈን እንኳን በሰላም መጣችሁ ሁሉ ሲፈን ነምቺ ባዬ ነማቺ ማዳዋንቴ ፍትቆ አፋን ያው ብራንድ እንደው እንዴኩ ገሯን ኦኬ ሲፈን akkam bultan fayyaa keessanii nagaa gubanne waasappii kee lamanuun na jalaa gubanii garee sana na jalaa balleessuuf yaadni jira tullu kana quba qabaadha keessanii naasofne seefu baaqii nama oromiifan naga'u seefu afaan amaariffaatiin itti oromiffan naga'u namni seefan allahu akbar hin beekan afaan amaariffaa kana hunda haasa'u seefan በጣም ኦኬ ይቅርታ ቱሉ እስቲ አብራራለት ለመሐመድ seefan dubbatuto isaanitti torgomna afirakoon አንድ ጥያቄ እኔ ነበረኝ ኦኬ ይሄ ታሜ ይህን ጉዳይ ለምን ሄደን
ኤምባሲ ሄደን ለምን አንጠይቃቸው? እኛ ቅሬታ አለን። ሬሳው የተላከበት አግባብ ትክክል አይደለም። በዚህ ልጅ ሞት ምክንያት የሚጠረጠሩ ሰዎች አሉ። ምን ጠረጥረው ሰው አለ። አሟሟቷ እንዴት ነው? ዶክሜንት እንዴት ነው ያወጣችሁት? የሚለውን ነገር እኮ ኤምባሲያችን ነው ሄደን ለምን ከነሱ ሰምተን የነሱን ሀሳብ ሰምተን በምን አይነት መንገድ ይህንን ነገር እንዳረጋገጡ እንዴት አድርገውስ በምን አይነት አግባብ ነው ሬሳውን ሊልኩ የቻሉት? የኢትዮጵያስ መንግስት ከሆስፒታል ከዛ በኋላ ደግሞ ከነሱ የሚመጣውን ኢንፎርሜሽን ወስዶ ሌላ ነገር ለመጀመር መንገድ አለው ወላ የለው የሚለውን ነገር ማረጋገጥ ቢቻል የተሻለ አይመስላችሁ? ይሄም ጥሩ ሀሳብ ነው። ያው እነሱ መልስ ምን እንደሚሰጡ እናውቃለን፣ ግን ሄደ መጠየቅ ከነሱ የምትረዳ ነገር አለ። እዛ ማነው ዳጊ፣ አንተ እዛ ነው ያለው? እኔ ጎረቤት ነኝ፣ ያው እዛው በለኝ፣ ግን እዛ አይደለሁ። እኔ ኳታር ነኝ ያለሁት። ኦኬ። ማነው ሌላ ሰው ከማሜ ጋር ማሜ መሄድ ትችላለህ? ሰው ብናረግልህ? እሱ ኔትወርክ ትንሽ አስቸጋሪ ነው። ታብታብ አድርጉ እስቲ ታብታብ። ኦኬ። ሰው እናድርግልህ ወይስ? አረ እኔ አሁን አስፈላጊ ከሆነ ለእናንተም የፒአርዎችን ጉዳዩን ያስፈጸመውን ሰው ስልክ ቁጥር ማግኘት የሚቻልበት መንገድ ይፈልጋል። ከዛ በኋላ እናናግራቸዋለን። ለምን አናናግራቸው? namni kun aga nama xabaqa ta'uu danda'u mee hubannaatti akka inni nuti amma waa tokko namni yoo xaxxaaru kanas akkanumaan kaa'atu deemaa hin jiran nama cinaa godhanii akkamitti akka deemuu qabu kunillee micha wanna irraa gadi teenye tokko hin jiru laalaatuma jirraa jechuudha irratti. ኦኬ። እሺ ሌላ ሰው ዱባይ ያላችሁ ሌሎች ሰዎች ዱባይ ያላችሁ ሰዎች ኦኬ። ማሜ በውስጥ